ይኸውልህ ወዳጄ በፍጹም አትፍቀድ። ሰዎች ባንተ ህይወት ላይ የበላይ እንዲሆኑ በፍጹም አትፍቀድ። ህይወትህ ያንተ ነው። ምናልባት እነሱ በሚናገሩት ቃላት አንተን ሊሰብሩህ አትፍቀድላቸው። አንተ ማንነትህን በእነሱ ንግግር እንድታጣም አትፍቀድላቸው። ሁሉ ነገርህን ለነሱ እንዳታስረክባቸው። ምክንያቱም አንተ ሁሉን ነገር የሰጠህ አላህ ነው። ሊያኖርህ የሚችለው እሱ ሆኖ ሳለ አንተ ለሰዎች ስልጣንስ እንዴት ትሰጣቸዋለህ? ሰዎች ይህን ተናገሩኝ ብለህ ልብህንስ ለምን ታጠቁረዋለህ? ያን ንጹህ ልብህን የሰጠህን አላህ Subhanahu Wa Ta'alaን ማስታወስ እየቻልክ ነገር ግን እነዛ ሰዎች በተናገሩት ንግግር ሁሌም ትውስታህን በዛ ንግግር ውስጥ በማድረግ ለምን ታጠቁረዋለህ ልብህን? በእነሱ ቃላትስ ለምን ክፋት ውስጥ ትገባለህ? የእነሱ ተግባራትስ ላንተ ለምን መከራ ይሆንብሃል? እነሱ ማለት እኮ አንተ ማለት ነህ። እነሱ ባንተ ላይ ስልጣን እንዲኖራቸው እንዲያሸንፉ የፈቀድከው አንተ ነህ። ስለዚህ አንተም እነሱም ተመሳሳይ እንደሆናችሁ በማሰብ ፈጽሞ ለነሱ ፍቃድን ልትሰጣቸው እንደማይገባና አላህ የሰጠህን ንጹህ ልብህን እንዲሁም የሰጠህን እድልህንና እንዲሁም የሰጠህን ህይወት ልታጣጥመው ነው የሚገባ። ተናገሩኝ ብለህ የምትከፋበት ምንም እድል ልትሰጣቸው አይገባህም። ህይወት አጭር ናት። እየኖርክ ያለኸው የተሰጠህን እድል ብቻ ነው። ስለዚህ ይህን እድልህን ልታበላሸውም አይገባም። ስለነሱ ንግግርም ሆነ ክፋት የምታስብበት ደቂቃ ሆነ ሰዓት ልትሰጥ አይገባህም። እየሰጠህ ያለኸው ከእድሜህ ላይ ቀንሰህ መሆኑን ልታውቅ ይገባሃል። ስለዚህ መሆን ያለበትም እነሱ ሲናገሩ ችላ ማለትን እንዲሁም ሲያስከፉህ ችላ ብለህ ማለፍና እንዲሁም ስላንተ አጀንዳን ሲከፍቱብህ ትኩረትህን መንሳት ነው ያለብህ። ያንተን እድል የሚወስንልህ አላህ ብቻ ነው። አንተን የፈጠረህ የሚያኖርህ የሚገልህ እሱ ብቻ ነው። በሱ ላይ ከተመካ ማንም ሰው አንተ ላይ አደጋ ሊጥልብህ አይችልም። የምትኖረው በምታስበው ልክ ነው። ኑሮህን ከመጀመርህ በፊት ሐሳብ ይቀድማል። ሐሳብህ ደግሞ የተሻለ እንዲሆን አላህን ማሰብ ይኖርብሃል ማለት ነው። ብዙዎችን እንዲጠቅም ሼር ማድረግም እንዳትረሳ። ሰላሙ አለይኩም።